ክርስቶስን ለመፈለግ ከመጣችሁ ከመድረኩ ላይ ሰው ማንንም ይናገር ማንንም ይጥፋ ምንም ይጥፋ እናንተ ክርስቶስን ነው የምትመለከቱት ይሄንን ብለን እንድንመጣ ጌታ ይፍቀድልን ዘኪዮስ ለጊዜው የሚያሻግረውን ነገር ተወና የሚያሻግረውን እግዚአብሔርን ያዘ ለጊዜው ትግል የሆነበትን ነገር ወደ ጎን አደረገና ወደ ክርስቶስ ፊት ቀረበ ለጊዜው የሚያሻግራችሁ ነገር ትዳር ሊሆን ይችላል ሀብት ማጣት ሊሆን ይችላል ስኬት ማጣት ሊሆን ይችላል እሱን ወደ ጎን ተውትና ማንን አግኙት ክርስቶስን ብሏል እኮ በቃሉ አስቀድማችሁ መንግስቱንና ጽድቁን ፈልጉት ሌላው ግን ይጨመርላችኋል ብሏል ይጨመራል ማንን ካገኘን ነው የሚጨመረው እሱን ካገኘን ዘኪዮስ ክርስቶስን አገኘ ከክርስቶስ ጋር ተገናኘና የሰውን ጫጫታ አልሰማም ወዳው ንስሐ ገባ ካጠፋው ከሳለው ብሎ ማለት ነው ያስለቀስኩት ሰው ካለ እኔ እጥፍ ድርብ አድርጌ እከፍለዋለሁ አለ ሁሉን የሚችል ጌታን ስላገኘ ማለት ነው ሁሉ ቅዱሳን የሚደሰቱት ሀብት ስላገኙ አይደለም ልጅ ስለመጣላቸው አይደለም ጌታን ስላገኙ ይደሰታሉ እግዚአብሔር የሆኑ ሰዎች ማንን ሲያገኙ የደስታችን ምንጭ ሀብት መሆን የለበትም የደስታችን ምንጭ ትምርት መሆን የለበትም የደስታችን ምንጭ ማን ይሆን እግዚአብሔር አይገደብም ዕውቀት ይገደባል ሀብት ይገደባል ዝናም ይገደባል የማይገደብ ግን እግዚአብሔር ብቻ ነው ስለዚህ የደስታችን ምንጭ ማን ይሆን እስቲ ይሄንን እግዚአብሔር አመስግኑ